የእግዚአብሔር መልአክ ነው። ዮሴፍን አየው፣ ተነጋገረው፣ እንዲህ አለው። ምን አለው? በዚያ በግብፅ ሀገር ተነስተህ ከግብፅ ሀገር ወደ እስራኤል ምድር ሂድ። መሞቱ ለያስቡ አለ ለምሰል ሕፃን የሕፃኑ የኢየሱስ ክርስቶስ ነፍስ የሚሹ ሰራዊት ሄሮድስና ሄሮድስ ሰዋልና ከዚህ ከግብፅ ሀገር በስደት ከቆዩበት ከመጃጅበት ከዚያ ቦታ ተነስተን እናቱንና ሕፃኑን ተንስሳ ሕፃን ወሙን ምድረ እስራኤል ሕፃንና እናቱን ይዘን ወደ እስራኤል ምድር ወደ ኢየሩሳሌም ወደ ደብረ ሲና ወደዚያ ይሄዳል። ዮሴፍ ይህን የመልአኩን ቃል ሰምቶ ተነስቶ በሚሄድበት ጊዜ በሄሮድስ ፈንታ አርኬላዎስ የሚባል የሄሮድስ ልጅ እንደነገሰ ሰምቶ ፈራ። የዚያ የገዳይ የሚያፈስ ሄሮድስ ልጅ እሱም የአባቱን ክብር አይተው ብሎ ወፈርሃ አዊረ ሂጄ ወደ ኢየሩሳሌም መጓዝን ወደ እስራኤል ምድር መሄድን ፈራሁ። ነገር ግን ዳግመኛ የእግዚአብሔር መልአክ ተገልጦ ታየው። አሁንም አትፍራ፣ እኔ ከአንተ ጋር ነኝ። ወደ እስራኤል ምድር ተጓዝ፣ ሕፃኑ ኢየሱስ ክርስቶስና እናቱ ማርያም ያዝ ብሎ ወደ ኢየሩሳሌም ወደ ምድረ እስራኤል ወደ ደብረ ቁስቋም ሲመለሱ የእግዚአብሔር መልአክ ያነጋገረበት ቀን ነው ዛሬ። ይህም የምናከብርበት ያለ
ስደቱ መከራው ከእግዚአብሔር አለየው፣ ከድንግል ማርያም አለየው ዮሴፍ። ዛሬ እኛ ብዙዎቻችን ወደ ቤተ ክርስቲያን ገብተን እየጾምን እየጸለይን አንድ ችግር ሲደርስብን ብዙዎቻችን የምናማርራለን። ይህ እኛ መልካም ስራ እየሰራ እግዚአብሔርን እያመለክን ቤተ ክርስቲያን እየሳም በዓል እያከበርን እንኳን እየሰጠን ነገር ግን እየተከራ ያጋጥመናል እንላለን። አያችሁ ዮሴፍና ሰሎሜ ግን እግዚአብሔርን ይዘው ቅድስት ድንግል ማርያም ይዘው መከራ ያጣችባቸው ያንገላታቸው ነበር ክርስቲያኖች። አዎ ከመከራ የሚያድነውን እግዚአብሔር ተሸክማ አዝላ ድንግል ማርያም ትሰደድ ነበረ። የሕይወት ምግብ ኢየሱስ ክርስቶስን የሕይወት መጠጥ ኢየሱስ ክርስቶስን ይዛ ትራብን ጠማ ነበር ድንግል ማርያም። አያችሁ ክርስቲያኖች ዛሬ እኛ ራብ ሲያጋጥመን፣ ችግር ሲያጋጥመን፣ ውሃት ሲያጋጥመን እናማራለን። የማያስርበውን ምግብ የማያስጠማውን መጠጥ ውሃ የሕይወት ምግብ ኢየሱስ ክርስቶስን ይዛ ድንግል ማርያምን በየመንገዱ ውሃ የሚያቃጥላ ያስቸግራት ነበረ። ታዲያ እንግዲህ በዚህ ዘመን ከዚያ ተዋጥም ከዚያ ችግር ሁሉ እግዚአብሔር እየተከላከለላቸው እያዳናቸው መከራውን እያስወገደላቸው 3 ዓመት ተመልሰው ሁሉ ምንም በችግር ቢኖሩ ችግሩን የቻሉት እግዚአብሔርን ስለያዙ ነበር። ክርስቲያኖች ሰው እግዚአብሔርን ከያዘ ችግሩን መወጣት ይቻላል። ከመከራው መዳን ይችላል። በመከራ ወቅት ከእግዚአብሔር ጋር ከሆን፣ በችግር ወቅት ከእግዚአብሔር ጋር ከሆን፣ ከእግዚአብሔር ጋር ካልተለየን፣ ፈሪሃ እግዚአብሔር ካለን፣ እምነታችን ጠብቀን ካለን መከራው ያልፋል። ክርስቲያኖች የዮሴፍ የሰሎሜ ስደት ያለፈው እግዚአብሔር አብሯቸው ስለነበረ ነው። የእግዚአብሔር መልአክ ካልተለያቸውም ያነጋግራቸው ነበር። ጠላት ሲመጣ ተነሱ፣ ጠላት መጥቷል፣ ወደዚህ ያህል ቦታ ወደ ያለ ቦታ ይህም እያለ ያመላክታቸው ነበር የእግዚአብሔር መልአክ። ቅዱሳን መላእክት ሰውን የሚጠብቁ፣ ሰውን የሚያረጋጉ፣ ሰውን የሚያጽናኑ፣ የደከመውን የሚያበረቱ ናቸው። ሊቃውንቱ በኢየሩሳሌም ላይ ወጸለሙ መላእክት ላዕለ ወልደ ላዕለ ማርያም ወላዕለ ወልደ እነሆ ቅዱሳን መላእክት በእናቱ በቅድስት ድንግል ማርያምና በኢየሱስ ክርስቶስ እነሱም ከመከራው ጋርደው አጽናንተው አረጋግተው ነበሩ ያሉ ሲያመሰግኑ ያለው የመላእክትን ጥበቃ፣ የእግዚአብሔርን ቸርነት፣ የሰዎችን መዳን። ይህ ዘመን የመመለስ ዘመን ነው የምናከብረው በዓል ዛሬ ወደ ደብረ ቁስቋም ተመልሰው ደብረ ቁስቋም ያረፉበት እግዚአብሔር አምላካችን ኢየሱስ ክርስቶስ የቀደሰበት ቃል ኪዳን የሰጠበት ቦታውን የባረከበት ያ በረከት ለእኛ ተርፎ ዛሬ በዚያ በረከት ተጠቅመን የምንኖርበት በዓል ነው። እግዚአብሔር ተባል ምን ተደርግ ወምን ተዜሩ ለይተስር ማህበረ ልዑል ደብረ ቁስቋም ለማርያም ድንግል ምን አወራለሁ አለ። ይገርማል። ተደነቀ እግዚአብሔር። እንዴት የትኛውን የሚያስደንቅ ወሬ ምን እናገራለሁ አለ። የዚህ ዓለም ተራ ያልሆነ ወሬ ያልሆነ አሳዛኝ ያልሆነ ወሬ አይደለም፣ ድንቅ ነገር ነው። ምን ተነግሮ ምን ተዜም ምን እናገራለሁ እንዴት ካላችሁኝ አለ እስመ ኀደረ ልዑለ ባሕርይ ሕፃኑ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ደብረ ቁስቋም አርፏልና። አያችሁ አዎ ደብረ ቁስቋም ይህ የምናከብርበት ቦታም ደብረ ቁስቋም ነው። እግዚአብሔርን የቀደሰበት በረከት የሰጠበት የተገኘበት ደብረ ቁስቋም የሚባል ተራራ ላይ ነው። ይህ ደብረ ቁስቋምም እነ ንግሥት ምንትዋብ ያከበሩበት የጽጌን በዓል ሊቃውንቱን ሰብስበው ያከብሩበት፣ ማኅሌቱ ሲቆሙበት፣ ሲሸበሸብበት የነበረ ቦታ ነው ክርስቲያኖች። እና ከስደት ተመልሰው ነው። ስደት ማለት ከሀገራቸው ተፈናቅለው ከቦታቸው ተፈናቅለው
በተለያየ እንግዲህ ስደት ብዙ አይነት ስደት ነው። በረሃብ ምክንያት የሚሰደዱ ስደት አለ። በሃይማኖት ምክንያት አለ። በፖለቲካ ምክንያት የሚሰደዱ ስደት አለ። የአምላካችን የሕፃኑ የኢየሱስ ክርስቶስና የቅድስት ድንግል ማርያም የዮሴፍ የሰሎሜ ስደት የፖለቲካ ስደት ነበረ። ከዚያ ንጉሡ ሄሮድስ ምንድን ነበር ያለ? ዲያብሎስ ወደ ሄሮድስ መልእክት ላከ ይላል። ሰውን ለማሳት ተሳነው። አጋንንት ሂደው በሰው ላይ ለማደር ሰውን ለማሳት ሲሳናቸው ሂደው ላለቃቸው ለዲያብሎስ ነገሩ። ማሳት አልቻልንም፣ ማጥፋት አልቻልንም፣ ድል ማድረግ አልቻልንም ብለው ላለቃቸው ለዲያብሎስ የጥፋት አለቃ ለሆነው ለዲያብሎስ በመጀመሪያ ሀዘመንቱ ላይ ስለነበረው በኋላ ግን ተረግሞ በእርግማን ምክንያት የጨለማ አበጋዝ የአጋንንት አበጋዝ ለሆነው ለዲያብሎስ ነገሩ ጠየቁ ይላል። ምናል ቀደም ሲል ነቢየ እግዚአብሔር ኢሳይያስ የሚባል እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ስለ ሕፃኑ ስለ ኢየሱስ ክርስቶስ ትንቢት ሲያናግር ሰምቼ በኩላ ማሰቅየ በመጋዝ አስከትሬ ያስገድየው ነበር። ያ ተወልዶ ይሆን ወዮ ለእኔ ወዮ ለእናንተ ነበር ያለ። ከዚያ በኋላ ኦርተ መንበራትን አጋንንት ተሸከሙ ብሎ ይዞን መላእክት በአጸደ እሳት እየነደፉ አላስቀርቡናል። ወዲያውኑ እንደዚህ ከዚያ በኋላ ነው መላእክት እየጠበቋቸው እያነጋገሯቸው ወደ ሄሮድስ ልኮ የአንተን መንግሥት የእኔን ስልጣን መንግሥት የሚቀማ ወልዷልና ዓመት ተመንፈቅ 2 ዓመት የሆናቸው ሕፃናት ሰብስበህ ለእናት አባቶች ርስት ውስጥ ለልጆች ለድሃዎች ልብስ ቀለብ፣ ልጆች በማር በወተት ያድጋሉ፣ ሀብታሞች ርስት ያገኛሉና ሕፃናት ሰብስቦ 14,000 ሕፃናት ሰብስቦ ያን ሁሉ በዘይት ሲያስፈጅ ነው እንግዲህ ያን ያስፈጅለት ያ የሕፃናት ደም በየመንገዱ እየተዘራ ያን እያየች ነበር እመቤታችን እያለቀሰች ወደ ሕፃናት በጎዳናዋ ሁሉ የሕፃናት ደም ነበር ይላል። ታለቅስ ነበር እመቤታችን። የቀን ሐሩር የሌሊት ውርጭ የተቀበልኩ ላላድህን ነው እያለች እመቤታችን ስታለቅስ በጌታችን በኢየሱስ ክርስቶስ በፊቱ ላይ ይመረጠር ነበር የድንግል ማርያም ነባር። ያን ነው ደራሲው ምን አለ? አዘክሪ ማርያም አዘክሪ ድንግል ረሃበ ወጥማት። ያን የነበረው የ3 ዓመት ተመንፈቅ ስደት፣ ያን ረሃብ፣ ያን ሐዘን፣ ያን እንባ የመረረ የሚያቃጥል እንባ አስሪ አስተራለ ያነበረ ክርስቲያን ያን ይዘው ነበር የተባሉ እመቤታችን ድንግል ማርያም። በምቾት አልነበረም የነበረ መከራ ውስጥ ማንን ይዛ? ኢየሱስ ክርስቶስን ይዛላችሁ ክርስቲያን ያን ይዛ የሕይወት ምግብ ኢየሱስ ክርስቶስን ይዛ የማያስርበውን ከሞት የሚያድነውን የሞት መድኃኒት የሆነውን አምላኳን ልጇን ተሸክማ እሷ ግን በየቀኑ እየፈራች እየደነገጠች ያን የ3 ዓመት ተመንፈቅ በመናሳት ተሸክማ የሚለው አዎ ወሰመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግን 40 ወቅት ታውራ በወር ስንቆጥረው 42 ወር 3 ዓመት ተመንፈቅ 42 ወር። በዚያ በራዕየ ዮሐንስ ደግሞ ዘመነ በአዝማነ ወመንፈቀ አሚነ ዘመን 1 ዓመት ነው፣ አዝማን 2 ዓመት ነው፣ መንፈቅ ራሱ መንፈቅ ነው እና 3 ዓመት ተመንፈቅ ያ የመከራ ዘመን አልፎ ያን አሳልፈው በእግዚአብሔር ተጠብቀው የእግዚአብሔር መልአክ እያነጋገራቸው በአሁኑ ሰዓት በዚህ ወቅት በዚህ ወራት ደብረ ቁስቋም የገቡበት የተመለሱበት ያ የመከራ ዘመን ያለፈበት ዘመን ነው። ክርስቲያኖች ያን እያሰብን ነው ያለ ነው። እመቤታችን የተፈተነችው የእኛን ስደት፣ የእኛን መከራ፣ የእኛን ረሃብ፣ የእኛን ችግር ለመባረክ ነው። ለዚህ ነው እሞሙ ለሰማዕት ወእሞሙ ለመላእክት ይላታል እመቤታችን። የሰማዕታት እናት ማለት ሰማዕትነት በሰይፍ መቆረጥ ገደል መንከባለል ብቻ አይደለም። ስደትም ሰማዕትነት ነው። ክርስቲያኖች ካሉበት ቦታ ተፈናቅሎ ከሀብት ተፈናቅሎ ከስልጣን ተፈናቅሎ ከቤተሰብ መፈናቀል ያ ምን ይባላል? ሰማዕትነት ነው። ያን ለመባረክ ነው ድንግል ማርያም የእኛን ስደት ለመባረክ እኛ በሕይወት እንድንኖር ስደታችን እንዲያልፍ ስደታችን ሌላ ውጤት እንዲኖረው ያን ለመባረክ ነው ድንግል ማርያም
ይግባ ነበረ። አዎ ሰይፉን ማሳለፍ የሚችል በሰይፉ መጠበቅ የሚችል ከሄሮድስ ማዳን የሚችል ልጅ ያን ይዛ ነበር የተሰደደች። ታዲያ ዛሬ በዓለማችን ዛሬ በሀገራችን የሚታየውን ችግር ለመባረክ ነው ድንግል ማርያም የተሰደደች። አንዳንድ ጊዜ ሁሉ በሀገራችን ላይ ታቦት ሲሰረቅ አንዳንድ ነገር ሲሰራ የራሱ ያደለም የሚችላል እግዚአብሔር ማዳን ይችላል። እሳት ማዳን መታደግ ይችላሉ። ግን ለእኛ ለመባረክ እኛ በኃጢአት የደከምነውን ሰዎች አብነት ለመሆን አርአያ ለመሆን ነው ቅድስት ድንግል ማርያም የተሰደደች ክርስቲያን። ዛሬ ይህም በዓል አክብረን በረከት ልናገኝ ነው። እንግዲህ በሚሰደድ ጊዜ እመቤታችን ድንግል ማርያም ኢየሱስ ክርስቶስን አዝራ ምን ይላል ደራሲው? አሃዱ ሕፃን ምምራውያን ማይሎተ ተከዚ ተገሊሞ አዎ ወይም ተሰጥሞ በላይ በእደወለት ተፈሮን ተሐድሶ ሕፃኑ ሙሴ 430 ዘመን እስራኤል በግብፅ ተሰደው ነበር የሚኖሩት። ታዲያ ከዚያ መካከል ሙሴ የሚባል እግዚአብሔር የጠበቀው ኃይለ እግዚአብሔር ያደረበት ነቢየ እግዚአብሔር ሙሴ ከእስራኤል መካከል ተወለደ። ያ ዘመን ወንዱ የሚገደልበት ዘመን ነበር። ከዚያ ከግብፃውያን መካከል ሮሃፋ የሚባሉ ወንድ ሲወለድ በሀገራችን ላይ እስራኤል እንዳይሰለጥኑብን፣ እስራኤል ገዦች እንዳይሆኑብን፣ እስራኤል በግዛት ውስጥ እንዳያደርጉን እንዳይሰለጥኑብን ተብሎ ወንድ ልጃን ከእስራኤል መካከል የሚገሉ እናቶች ተሹመው ነበር ይላል። ታዲያ ያን እየፈለጉ ሲገሉ ዮካብድ ትባላለች የሙሴ እናት። ሙሴን ወልዳ አገኟት። ሲያዩት በረከተ እግዚአብሔር ያደረበት ኃይለ እግዚአብሔር ያደረበት አክሊል የተሳለበት እግዚአብሔር ያለበት ነበረ። ምን አባይ ይህን የፈጠረ ይገሩ የናንገለው ማሉ ማን ስለጠበቀው ክርስቲያን እግዚአብሔር አብሮት ስላለ አምላኩ ስለጠበቀው አንገለውም፣ ብንቀጣ ይሻለናል። ነገር ግን እንዳታስቀጡን በጥንቃቄ አሳድጉ ነው ሀሳብ ሰጥተው የሙሴ እናት ተከዚ ከሚባል መሳሸዋ በደንገል ውስጥ አስገብታ አዳነችው ነው። ያ አድጎ ነው እንግዲህ እስራኤልን 430 ዘመን የነበረውን የስደት ዘመን የምርኮ ዘመን የመለሰ ሙሴ ምን ይላል መሰላችሁ? እዚህ ሐዋርያው ቅዱስ ጳውሎስ በተአምኖ ልጅቆ ሙሴ ክሂደ ከመ ይበልዖ ወልደ ወለተ ፈርዖን በእምነት አድጎ የፈርዖን የልጅ አልባልም አለ። ከዚያ ከቤተ መንግስት ወጣ። ፍትፍት ካለበት፣ ምግብ ካለበት፣ ስልጣን ካለበት፣ ምቾት ካለበት ከቤተ መንግስቱ እግዚአብሔር ስለሌለበት በረከተ እግዚአብሔር ስለሌለበት ሙሴ ምን አለ? ይሄ አስፈልገኝም አለ። ወአብደረ ከመ ይህምን ምስለ ሕዝበ እግዚአብሔር ከእግዚአብሔር ወገኖች ከእስራኤል ጋር መከራ መቀበል ይሻለኛል አለ። ከግብፅ ምቾት ከፈርዖን ጋር ከሚመቸኝ በዚህ ጣዖት በሚመለክበት እግዚአብሔር በማይታወቅበት ቤተ መንግስት ከሚመቸኝ እግዚአብሔር ባለበት መከራ ልቀበል ይሻለኛል አለ ሙሴ። አያችሁ ክርስቲያኖች፣ እግዚአብሔር በሌለበት ደስታ ከሚኖረን እግዚአብሔር ባለበት መከራ ሊያጋጥመን ይሻላል። ክርስቲያኖች ለምን? መከራው ያልፋል፣ ስደቱ ያልፋል፣ ረሃቡ ያልፋል፣ ሐዘኑ ያልፋል። የነ ቅዱስ ዮሴፍን ሐዘን ዛሬ እያየ ነው። አልፏል፣ ተመልሰዋል። ከዚያ ከመከራ ተመልሰው ዛሬ ለእኛ በረከት ለኢትዮጵያ በረከት የሚሰጥበት ቀን ነው። ክርስቲያኖች እመቤታችን በምትሰደድ ጊዜ ወደ ኢትዮጵያ መጣ። የኢትዮጵያን ገዳማት፣ የኢትዮጵያን አብያተ ክርስቲያናት፣ የኢትዮጵያን ነገስታት የባረከችበት ወቅት ነው። ክርስቲያኖች እያከበርን ያለ ነው። ክርስቲያኖች በእውነት ሙሴ 430 ዘመን በመከራ የነበሩ እስራኤልን ወደ ኢየሩሳሌም እንዲወጡ አደረገ። ማን? ሙሴ። ታዲያ ሐዋርያው ጳውሎስ ሙሴን ክርስቶስ ይለዋል። የሚገርማችሁ ወነኖሩ ሞት ማዳም እስከ ሙሴ ብሎ ሙሴ ኢየሱስ ክርስቶስ ነው። የሙሴ ምሳሌ ሙሴ 430 የ30 ዘመን ስደቱ እስራኤልን እንዳሻገረ ሁሉ
አምላካችን ኢየሱስ ክርስቶስ ደግሞ አዎ ያ ከግብፅ እንዳሻገረን የኤርትራን ባህር እንደከፈለን ሕፃኑ ኢየሱስ ክርስቶስ ደግሞ የሲኦልን ባህር ከፍሎ ነፍሳትን ያሻገረበት ማለት ነው። አዎ መመለስ ሲባል የእነ ዮሴፍ የቅድስት ድንግል ማርያም የኢየሱስ ክርስቶስ መመለስ ብቻ አይደለም። ይህ ዘመን ነፍሳት የተመለሱበት ነው። ከሲኦል በረሃ የሲኦልን ባህር ከፍሎ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ያን የሚያጥለቀልቅ ዲያብሎስ ያለበትን ባህር ከፍሎ ወደ ቅድስት ወደ ገነት ነፍሳትን ያሻገረበት ማለት ነው። ሕፃኑ ኢየሱስ ክርስቶስ ማለት ነው። ሙሴ ግብፅን ያሻገረበት፣ ሙሴ ከፈርዖን ያዳነበት፣ አምላካችን ኢየሱስ ክርስቶስ ደግሞ ከዲያብሎስ ነፍሳትን ያዳነበት። ለዚህ ነው አሃዱ ሕፃን ብሎ ሲያበቃ ምን ይላል? ሕፃናተ ገሊላ ተሪፎ ፄዋፄወን ሜጠ ወነሰተ ብልሆ። አዎ ከዚያ ከገሊላ ሕፃናት ተርፎ አለ ከ14ቱ ሕፃናት ደማቸው ከፈሰሰው ከሞቱ ሄሮድስ ከገደላቸው ሕፃናት መካከል ተርፎ የጽዮንን ያን ምርኮን መልሶ ግብፅን ድል አድርጎ ለጊዜው ወደ ደብረ ቁስቋም የተመለሰበት እነ ዮሴፍን የመለሰበት ነው። ፍጻሜው ግን ነፍሳትን ወደ ገነት የመለሰበት ነው። ስለዚህ ሁላችንም እያንዳንዳችን ይሄን በዓል ስናከብር በእውነት ይሄን እያሰብን ጸዋትወ መከራውን እያሰብን ስደታቸውን እያሰብን መኖር ያስፈልጋል። ክርስቲያኖች በአንደበታችን በሕሊናችን ይሄን ሁልጊዜ የተሰደዱትን የእግዚአብሔርን የአምላካችን የድንግል ማርያምን የእናታችን የቅዱስ ዮሴፍን የሰሎሜን ስደት የእነሱን መከራ እያሰብን ያ በስደት ጊዜ በእውነት ወንበዴዎች እያንገላቷቸው እየደረሱ ልብሳቸውን ጫማቸውን የአምላክን ያን ጫማውን ሁሉ እየቀሙ ሲያንገላቷቸው ያን ጊዜ ድንግል ማርያም እያለቀሰች እንደውም ምንድን ነበር ያለች? ስታለቅ ተይናቴ አንዱ የኔ ፈንታ ነው፣ አንዱ ደግሞ የዲያብሎስ ፈንታ ነው። የዛሬ 30 ዓመት ከኔ ጋር ይሰቀላሉ አለ እግዚአብሔር። እነዚያ ወንበዴች አንዱ ደግሞ ያለው ይመለስላቸው ብሎ የተቀማውን የመለሰ እግዚአብሔር ምስኮኮ ብሎ ሲሸኛቸው የነበረ ትክክለኛ እውነተኛ የሆነ በዚህ በመስቀሉ ጊዜ የሚገርማችሁ እግዚአብሔር አምላክን እኛ ባጠፋነው ጥፋት በበደልነው በደል መከራ ያገኘነው፣ እሱ ግን ያለ መከራ ያለ ምንም ነገር ነው ሰውን ለማዳን ነው የተሰቀለ እያለ ተዘከረኒ አስበኝ ይል ነበር። አንድ ግን ምን አለ? እንደኛ ተሰቅሎ እየተጨነቀ እንደኛ እየተገረፈ እንደኛ እየተንገላታ እንዴት ትለምናለህ ነበር። ተመልከቱ። ዛሬም እኮ ብዙዎቻችን ቤተክርስቲያናችን የምንተች፣ ሃይማኖታችን የምንተች፣ እግዚአብሔርን የምንተች፣ አባቶቻችን የምንተች ብዙዎች ወይኖች አለን። በመከራ ውስጥ ሆኖ እንኳን እግዚአብሔርን ማሰብ ያልቻለ፣ በመስቀል ውስጥ ሆኖ እንኳን ፈጣሪን ማሰብ ያልቻለ፣ ሞት በሞት ውስጥ ሆኖ እንኳን ዛሬ በእውነት በሀገራችን በሞት ውስጥ ሆነን በመከራ ውስጥ ሆነን በመለያየት ውስጥ ሆነን እንኳን አባቶችን የምንተች ቤተክርስቲያናችን የምንተች የማይሰማን ያለፈው የማይቆረቁረን መለያየት የምንፈልግ ብዙዎች አለን። መሞት እንደ ዳትስ ማለት ነው። ጴጥሮስ ግን ምን አለ? ተዘከረኒ በምትመጣ ጊዜ በምጽአት ጊዜ አስበኝ። አንተ ያለ መከራ አንተ ባልሰራኸው ስራ ለሕዝብ ብለህ ነው የተሰቀልክ። እኛ ግን ባደረግነው ይገባናል። አስበኝ ሲል ምን አለ እግዚአብሔር? ቸር ነው እግዚአብሔር። ትንሽ ስትለምኑት ብዙ የሚሰጥ፣ በሩቅ ስትለምኑት በቅርብ የሚሰጥ። ምን አለው ጴጥሮስም? እሱ የለመነው በምጽአት ጊዜ በምትመጣ ጊዜ መንግሥተ ሰማያት እንድታወርሰኝ ነበር ያለው። እሱ ግን ምን አለው? ዛሬ ከኔ ጋር ትኖራለህ አለ። ክርስቲያኖች ይህ ምስሌ አይደለም በምጽአት ጊዜ አይደለም በሩቅ ጊዜ ዛሬውኑ የኔን ደም ማኅተም ይዘህ ወደ ገነት ትገባለህ፣ ሕይወት ታገኛለህ አለ። ክርስቲያኖች ይህን ስደትን ዛሬ የምናስበት ይህን በስደት ጊዜ እግዚአብሔር አምላክ ለእናቱ ለቅድስት ድንግል ማርያም የነገራት በኋላ ያልቀረ የተፈጸመ ነው ጋር ትናጋቸው። ስለዚህ ይሄ
በዓል ዛሬ በእውነቱ ብዙ የተደራረበ በዓል ነፍሳት የተመለሱበት እኛ ከኃጢአት የተመለስንበት እግዚአብሔርን የምናገኝበት በዓል ነው። እንግዲህ በዓል በዚህ በደብረ ፀሐይ ቁስቋም ንግሥት ምንትዋብ ባላቸው ካለፈ በኋላ ሌላ ባል አግብተው ልጅ ወልደው በዚህ ምክንያት ከቤተ መንግስታቸው ይውጡ ተብለው ተሰደው ሂደው በዚህ በደምቀት ኖረው እንደገና ወደ እግዚአብሔር እየጾሙ ወደ እግዚአብሔር እየጸለዩ ደብረ ቁስቋም ተመልሰው የተቀመጡበት በዓል ቦታ ነው ማለት ነው። እና ንግሥት ምንትዋብ ምን ይባላል? 150-300 ሊቃውንት በዚህ በዓል እያስከበሩ ድግስ እየደገሱ እያበሉ እያጠጡ በቁስቋም ጊዜ እንደውም እያረዱ ሊቃውንቱን ያስተናግዱ ነበር ይባላል። ንግሥት ምንትዋብ አያችሁ፣ በዘመነ ጽጌ እንግዲህ በዘመነ ጽጌ ለሚበላው እያረዱ አንዳንድ ጊዜ በዘመነ ጽጌ ሰው ይወዛግባል፣ ይጾማል አይጾምም። እንደውም የዛን ጊዜም ጠብ ተነስቶ ነበር ይላል። ሂደው ብዙዎቹ እንዴት ነው ጠይቅ፣ አይ የሚበላ ይብላ የሚጾም ይጾም፣ የትሩፋት ጾም ነው ከሰባቱ አጽዋማት ቁጥር አይደለም ብለው በዘመነ ጽጌ ለሚጾመው ሰው የቁስቋም ዕለት እንደ ዛሬ ቀን እያረዱ ያዘጋጁ ነበረ ይባላል። እንግዲህ ሊቃውንቱን ያስተናግዱ ነበር ነው እና ሐዋርያው ቅዱስ ጳውሎስ ምንላ ዘኒ በላ ለእግዚአብሔር በላ ወዘኒ ተሐረመ ለእግዚአብሔር ተሐረመ። አሁን የሚበላው ለእግዚአብሔር በላ የሚጾመው ለእግዚአብሔር ጾመ። ምን ነው ካልከኝ አለ ምግቡን የሰጠኸኝ መጠጡን የሰጠኸኝ የምመገበውን ያላሳጣኝ ብሎ እግዚአብሔርን ያመሰግናሉ። ያኛው ደግሞ እንድጾም ያበረታኝ ያጠነከርከኝ ብርቱ እንድሆን ያደረግከኝ ፈጣሪ ሆይ ተመስገን ብሎ እግዚአብሔርን ያመሰግናል። ሁሉም እግዚአብሔርን ያመሰግናል ክርስቲያኖች። ስለዚህ የሚበላው የማይበላውን አይንቀፈው፣ የሚጾመውን የሚበላውን የሚጾመውን አይንቀፈው ብሎ ሐዋርያው ቅዱስ ጳውሎስ አይሁድና አረማውያንን በእውነት ያስታረቀበት ነው። ስለዚህ ስንጾም ክብር እናገኛለን፣ በረከት እናገኛለን ብለን እንጂ ትችት እየፈጠር ሌላ ነገር እየፈጠረ መጾም የለብንም። እግዚአብሔር አምላክ ሁላችንም ሀገራችንን ይባርክልን፣ ለንስሐ ሞት እንዲያበቃን፣ በዚህ ወደ ሀገራችን ወደ ገነት ለመንግሥተ ሰማያት እንዲመልሰን፣ በእውነት አንድነቱ እንዲሰጠን ነው። መለያየት የበዛበት ዘመን ነው። የተለያየ ታሪካችን ያለውን ታሪክ እየጣል ያለውን ታሪክ እያጠፋል ሌላ አዲስ ታሪክ ለመፍጠር ሰው የሚደራጅበት ነው። ራሱን ስም ለማስጠራት ብቻና በእውነት ቦታችን ሀገራችን ሁሉ ጎንደር የተለያየ ትውፊቷ ሁሉ ወደ ተለያየ ቦታ እየሄደ የሚሆንበት ነው። እንዲህ ሁላችንም ቅርሳችን ትውፊታችን ጠብቀን በአባቶቻችን መንገድ ተመርተን ያድለኞች ነው። በሀገራችን ዛሬ በእውነት መከራው እንዲበዛ፣ ሞቱ እንዲበዛ፣ ስደቱ እንዲበዛ አባቶቻችን በመካከል እየተገኙ እየባረኩ ቅዳሴውን እየባረኩ እያስቀደሙ እየቀደሱ